ሰላም ጤና ይስጥልን። የተወደዳችሁ በመላው ዓለም ላይ የምትገኙት የኬር ሚዲያ ቤተሰቦቻችን የዕለቱ ዜና ይዤላችሁ የመጣሁት እኔ ኬር ነኝ። መልካም ቆይታ ከኬር ሚዲያ ጋር። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የሆሳዕና ከተማ የልማት ፕሮጀክት አፈጻጸም በተመለከተ አዎንታዊ ግምገማ ሰጥቷል። ዶክተር እንዳሻው የዛሬዋ ከተማን ጎብኝቶ በግንባታ ላይ ያሉት ፕሮጀክት አፈጻጸም ተመልክቷል። ርዕሰ መስተዳድሩም በዋናነት የተመለከቱት በ20ኛው የኢትዮጵያ ብሔር ብሔረሰቦች በዓል በመስተንግዶ ላይ ቁልፍ ሚና የሚጫወተው የአብዮ ኤርሳሞ ሁለገብ ስቴዲየም ጥገናና ለተጨማሪ ስራዎችን እንዲሁም በአዲሱ የርዕሰ መስተዳድር ጽሕፈት ቤትና ተያያዥ የፕሮጀክት ግንባታ ነው። ምልከታቸውን ተከትሎ ዶክተር እንዳሻው የሆሳዕና ከተማ እየተገነቡ የሚገኙት ፕሮጀክት አፈጻጸም በጥሩ ደረጃ ላይ ይገኛል ሲሉ ገልጿል። በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚከበር የ20ኛው ዓመት የብሔር ብሔረሰቦችና የሕዝቦች በዓል በደማቅ ሁኔታ ለማክበር ካላቸው ፋይዳ አንጻር የሆሳዕና ከተማ የተጀመሩት ልማት መሰረት ስራዎቻቸውና ፕሮጀክቶችን በአጭር ጊዜ ውስጥ ለማጠናቀቅ የተጀመረው ጥረት በሁሉም መስኮች ተጠናክሮ እንዲቀጥል ርዕሰ መስተዳድሩ አሳስቧል። ይህንን የሚያሳየው የክልሉ ለበዓሉ ለስኬታማነትና ለከተማዋ ዘላቂ ልማት ትልቁ ትኩረት መስጠት ነው። ይህንንና ሌሎች ዜናዎቻችን ባልደረቦቼ ያቀርብላችኋል። እስከዛ መልካም ቆይታ። በድጋሚ ኬራር ነበርኩ።